ነው እኔም ሼር ላረግህ የምችላቸው ፓርት አለ። ምንድነው መሰለ ፍልስፍናውን ልንገርህና ይክድዛል። መነሻ ፖይንቱ ምንድነው? 20 ምናምን ዓመት ነው ያጠኑት። ኦኬ መነሻ አናሊሲሳቸው አንድ ሰው ኤርፖርት ሄዶ ማያውቁ ሁለት ሰዎችን አስቀምጣቸው። ኤርፖርት ምን እንደሆነ አያውቁም። ከገጠር ነው ያመጣቸው። ለአንደኛው ቀድመህ ኤርፖርት ማለት ይሄ ነው የሚል ቪዲዮ አሳይተዋል። ኤርፖርት ስትደርስ የመጀመሪያው የሚገጥምህ ሴኩሪቲ ቼክ ነው። ላጌጅህን እንዲህ ታደርጋለህ እና ያልክ ቪዲዮ አሳየኸው። አንደኛው ዝም ብሎ ሄደ። ሁለቱም አዲስ ናቸው። ሶ ምንድነው ውጤቱ የሚል ሪል ኤክስፒሪየንስ አድርገው ነው። በዚህኛው ስኪማ ይሏታል። ይሄ ሜንታል ኢሜጅ ስለ ሜንታል ኢሜጅ ነው የሚያወራው። ሶ በደንብ ያው ኦብቪየስሊ ሁላችንም እንትን እንደምንለው ደዋን በቪዲዮ ምናምን ፐርፌክትሊ አያደርገው፣ ግን ሂኖስ ላጌጁን እየገፋ አይደነግጥም። እዛ ጋር ኦኬ ይሄ የተባልኩት ነው ምናምን ይላል። ሶ ስኪማ ቤዝድ ሊደርሺፕ ዴቨሎፕመንት ፕሮግራም ምንድን ነው? ያንተን ኤክስፒሪየንስ ቅረጸው፣ ሜንታል ኢሜጅ አድርገውና ጫንባቸው። ሶ ኢት ዊል አክሰለሬት ዴር ለርኒንግ በጣም ማለት ነው። እና አት ሴም ታይም ደግሞ ኢነርጂ ብሎክ የሚባለውን ፕሮቴክት አድርግላቸው። ለምሳሌ ዋን ኦፍ ዘ ኢነርጂ ብሎክ ኩድ ቢ ስህተት መስራትን ኢንጆይ እንዲያደርጉ ማድረግ። there could be a mistake አይደል? ዛሬ እናንተ እንግዳ አምጣችሁ እኔን እንደናንተ ቦታ ተቀመጥ ብትሉኝ I could commit so many mistakes against your whatever ምናምን but you have to allow that ማርጅኑን አጥብባችሁ ማለት ነው። so that way በጣም quickly learn ያደርጋሉ ይባላል። but you guys can read ታገኙታላችሁ። ካልሆነም I will share some material I can extend this ይለኛል ሼር ብታረግ